ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አማን ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላም እንድትሆኑ ተስፋ አድርጋለሁ። ዛሬ ደግሞ ተመልሰን መጥተናል። ውድ ቤተሰብ ስንመጣ ደግሞ በደሊና ድራማ ነው። ደሊና ድራማ በነገራችን ላይ በጣም እያስጠላና ግራ እየተጋባ ይሄዳል ማለት ነው። ዛሬ ደግሞ ወይዘሮ አልማዝና ቤዛ ክላሳቸው ውስጥ ምንድነው የምናደርገው፣ ምን ማድረግ አለብን ብለው በጣም እየተጨነቁ ነው። ምክንያቱም ባለፈው ሁሉም ነገር ካሌብ አውቀዋል ብለው ነበር ማለት ነው። ስለዚህ በቃ እኛ ሁሉም ነገር ካሌብ ስላወቀን እኛ ምን ማድረግ አለብን፣ የምናደርገው ምንድን ነው ብለው በጣም ነው የተጨነቁት ማለት ነው። ስለዚህ የሆነ ነገር መፍትሄ መፈለግ አለብን ምናምን ተባባሉ ማለት ነው። እና ምን መፈለግ አለብን? ምንድን ነው መፍትሄ ምናምን አለች ቤዛ። ወይዘሮ አልማዝ ደግሞ በቃ ምንም ለደስታ ማሳመን ነው ያለብን ካሌብ ከማወቁ በፊት ምናምን አለቻት። እና ምን ብለን ምናምን ስትላት በቃ ሁሉም ነገር ወደ ወይዘሮ አዜብ እንዲያዝረው እሷን ጥፋተኛ እንዲያርጋት ማድረግ አለብን ምናምን ስትለው ወዲያው ወደ ደስታ ደውላ ቤዛ ላገኝ እፈልጋለሁ አለችው ማለት ነው። ከዛ ደሊና ደግሞ ለካሌብ ደውላ ካሌብ እንዴት ነህ ምናምን አለችው። ደህና ነኝ አላት። እና ምንድነው ድምፅህ ደግሞ ጥሩ አይደለም፣ ምን ሆነሃል ምናምን ስትለው ችግር የለውም ወደ ቤት እየመጣሁ ነው፣ አሁን እየመጣሁ ነው እና ሁላችሁም ሳሎን ላይ ተሰብስባችሁን ጠብቁኝ ምናምን አላት። ምንድነው ንገረኝ፣ ምን ሆነሃል ምናምን ስትለው በቴሌፎን የሚነገር አይደለም አላት ማለት ነው። በጣም ተጨነቀች። በነገራችን ላይ ግን ድራማው ግራ እያጋባችሁ ነው፣ አስተካክሉት። ምንድን ነው ይሄ? አንድ ኤዲት ስታርጉ ማለት ነው፣ ኤዲት ስታርጉ የሆነ ሀሳባችሁ ይደጋግማል፣ ስትናገሩ ይደጋግማል እና ኤዲተሩ ቢያስተካክለው እላለሁ ማለት ነው። ዳግመኛ ደግሞ ማለት ነው ድራማው ምን ሆነ መስላችሁ? አስተያየት ትስጣችሁ ብዬ ነው። ተንኮል ብቻ በዛበት፣ ይሄ ድራማ ተንኮል ብቻ በዛበት ማለት ነው። ስለዚህ ማስተካከል አለባችሁ። ሀሳባችሁ ስትናገሩ ያስተጋባል፣ ትደጋግሟቸው ምንድነው የሚባለው ቃላቶችም እና ንግግራችሁ ሲደጋግማል ማለት ነው። ከዛ ደሊና ደግሞ ወደ ካሌብ መጣች ማለት ነው። አንድ ቦታ ቁጭ ብሎ ነበር እና ደሊና መጣች ማለት ነው። ስትመጣ ካሌብዬ ምን ሆነሃል? እዛ ቁጭ ብለህ የኔ ፍቅር ምንድን ነው ምናምን ስለው በቃ ምንም አልሆንኩም፣ እኔ እኮ አፍቃሪ ነኝ፣ ለምንድን ነው የማትነግረኝ? በቃ ደሊና ከቻልሽ ዝም በይ አላት። በቃ እሺ ዝም እላለሁ፣ ግን ምንድን ነው አንቺ ብቻ እኮ ነሽ ንጹህ ደሊና፣ አንቺ ባትኖሪ ነበር ህይወቴ አጥፍቼ ለጥፋ ነበር ምናምን አላት ማለት ነው። ለአማርኛው ደግሞ ይቅርታ ቤተሰብ። በቃ እኔ ሁሉም ቢክድም እኔ ከጎንህ ነኝ የኔ ፍቅር ካሌብ አትጨነቅ ብቻ እሺ አይዞህ ምናምን ችለዋለች ማለት ነው። ወይዘሮ አልማዝ ደግሞ ወደ ወይዘሮ አዜብ ክላስ ገብታ ማለት ነው ዝም ብላ ሳታንኳኳ ነው የገባችው። ወይዘሮ አዜብ ደግሞ ደነገጠች። ምንድነው ሳታንኳኳ ነው እንዴት የምትገቢው ስትላት ግዴታ መኳኳ አለብኝ አለቻት። ከዛ የልጇን ወይዘሮ አዜብ ደግሞ የልጇን ስዕል እጇ ላይ ይዛ እየተናገረች ነበር ማለት ነው። ስትናገር የማንስ ፎቶ ነው ታዲያ በእጅሽ ላይ የነበረው ምናምን አለቻት። ኧረ የጎረቤታችን ፎቶ ነው፣ የጎረቤታችን ልጅ ነው ምናምን አለቻት። ነው እንዴ ምናምን አለቻት። አዎ ከዛ እውነቱን ንገረኝ፣ ይሄ ልጅ የማን ነው? የአንቺ ነው ምናምን ስላት አልማዝ በዚህ ልጅ ሰው ልታድርጊኝ ነው እንዴ? ህይወትሽ አደጋ ላይ እየጣልሽ መሆንሽ አትርሺ ምናምን አለቻት። ተፎካከሩ ለማንኛውም። ከዛ ሲፎካከሩ ወጥታ ሄደች። ወይዘሮ አልማዝ ወጥታ ሄደች። ወጥታ ስትሄድ ወደ ቤዛ ነው የሄደችው ማለት ነው።
ግን በጣም ነው እያስጠላ የመጣው ድራማ ማለት ነው። ወይዘሮ አዜብ ደግሞ በጣም ተጨንቃለች። በነገራችን ላይ ወደ ልጇ ትደውላለች። ልጄ ለአንተ ስል እኮ ነው እዚህ ሁሉ ጣጣ ላይ የገባሁት ምናምን አለችው ማለት ነው። ከዛ ወይዘሮ አዜብ ደግሞ ወይዘሮ አልማዝና ቤዛ ደግሞ እየተማካከሩ ነበር ማለት ነው። በቃ ነደስታ አንድ ነገር እንለዋለን ምናምን ተባባሉ ማለት ነው። ሴራ አይጠፋባቸውም። ለማንኛውም ቤዛ ደግሞ አንድ ሴራ ሰራች ማለት ነው። ምንድነው ደስታ ላገኝህ አለችው እና ላገኝህ ስትለው ለምንድን ነው ሌላ ድራማ ጀመርሽ እንዴ? ምናምን ድራማ አይደለም ይሄ እውነት ነው አለችው ማለት ነው። በነገራችን ላይ ደሊናና ካሌብ ምንድን ነው ይሄ ሁሉ ምናምን እየተባባሉ እየተነጋገሩ ነበር። ካሌብ ደግሞ በጣም ተጨንቋል ማለት ነው። ወይዘሮ አልማዝና ቤዛ ደግሞ ወደ ደስታ ሄዱ ማለት ነው። ተገናኙ ከደስታ ጋር ምንድን ነው ዛሬ እያመጣችሁ ምናምን አላቸው ቀብረር ብሎ ማለት ነው። ደስታ አሁን የመጣ ነው እውነቱን ልንነግርህና እውነቱን እንድታወጣው ነው ምናምን አሉት። ምንድን ነው እውነቱን? ሁሉም ነገር ይሄ ሁሉም ነገር ተንኮል የወይዘሮ አዜብ መሆኑ ለካሌብ እንድትነግረው እንፈልጋለን ምናምን አለችው። በምን አወቅች ምናምን ሲላል ወይዘሮ አልማዝ ደግሞ ወይዘሮ አዜብ ስትናገር ስለ ልጇ እና ስታወራ ሰምቻት ነበር እያለችው ሁሉም ነገር የሰማችውን ለደስታ ነገረችው ማለት ነው። ከዛ ነው አለ ማለት ነው። እኔ አሁን እናንተ ምን ወይዘሮ አዜብን ለሷ ሁሉም ለሷ ላርጉኝ እንዴ አላቸው። አዎ እና ምናምን ይሄ እኔ እኮ የምሰራው ለገንዘብ ነው ምናምን ሲላቸው እና ገንዘብ ትከፍልኛላችሁ ሲላቸው ማለት ነው። ችግር የለውም ከፈለግክም ሶስት አራት እጥፍ አድርገን እንከፍትልሃለን አለችው ወይዘሮ አልማዝ ማለት ነው። ትከፍልኛላችሁ ከከፈላችሁማ ምንም ችግር የለም ለብር ብዬ የማልሰራው ነገር የለም አላቸው ማለት ነው። እና ወይዘሮ አልማዝ ደግሞ ሁሉም ነገር ከወይዘሮ አዜብ የሰማችውን ነገር ነገረቻት። ደስታ ደግሞ ይሄማ በጣም ደስ የሚል ድራማ እኮ ነው እናንተ የእናንተ ሀሳብ በጣም ደስ የሚል ነው ምናምን አለ። በቃ ተስማምቻለሁ ለካሌብ ነግረዋለሁ ብሎ ጨረሱ ማለት ነው። ወይዘሮ አዜብ ደግሞ ክላስ ውስጥ ሳሎን ውስጥ ለብቻዋ ቤት ውስጥ የት ሄደው ነው ጭር አለ ቤቱ ምናምን ብላ እያሰበች ነበር። ከዛ ወደ ልጇ ደወለች ማለት ልጄ ደህና ነው እንዴት ነው ምግብስ እየበላ ነው ምናምን አለቻት። አደራ ልጄ ለሱ ብዬ ነው ይሄ ሁሉ የሚሆነው እና አደራ ምናምን ትለዋለች ማለት ነው። ብር ከፈለግሽ ደግሞ ንገሪኝ የፈለግሽው እኔ እሰጥሻለሁ ምናምን አለቻት ማለት ነው። በቃ እሺ ችግር የለውም ምናምን አለቻት ማለት ነው። እና ግን በነገራችን እኔ ያልገባኝ ነገር አለ። ካሌብ እንዴት ነው አሁን ምንድን ነው እያለችው ወይዘሮ አልማዝ አዜብ ሴተኛ ዳር እንደነበረች እና እዛው እንዳገኘችው ለካሌብ እና ለወይዘሮ አልማዝ እንደሰጠቻት ምናምን ነው የምትናገረው። ይሄ ልጅ ሸጨችልኝ ከዛ ደግሞ አሁን ደግሞ በልጅ ሰበብ አድርጋ የሰው ሀብትና ንብረት ልትፈልግ በጣም አደገኛና እባብ ነች ምናምን እያሉ ቤዛና ወይዘሮ አልማዝ እየተነጋገሩ ነው ማለት ነው። ከዛ ደስታ ደግሞ ይሄ ሁሉ ሰምቶ ወደ ካሌብና ደሊና ሄደ ማለት ነው። ካሌብና ደሊና በነገራችን ላይ ፍቅራቸው እያጣጣሙ ነበር። ግን አንደበት ደስታ መጣቸው። ሲመጣላቸው ደግሞ ደስታ ምን ሆነሃል ምናምን ሲሉት ካሌብ ተነስ የምነግርህ ነገር አለው ማለት ነው። እንደዛ ሲሉ ለካሌብ በቃ ሁሉም ነገር ልነግርህ ነው ሁሉም ነገር ቤት ላይ የሚበጥብጠው ያለው አንድ ሰው አለ አለው። አንድ የዋህ የምትለው አንተ አለ አለው። ማነው እሱ ንገረኝ። እሷ ወይዘሮ አዜብ ናታ አለው።
ወይዘሮ አዜብስ ቤተሰብ አይደለችም እንዴ? ከቤተሰቦች አንዲት እኮ ናት ምናምን ስለው እና ቤተሰብ ነኝ እያለች እኮ ነው ይሄ ሁሉ በልጇ ተጠቅማ ሀብትና ንብረትን እንደመውረስ ይሄ ሁሉ ሴራ እየሰራች ያለችው ሲለው ማለት ነው። ካሌብ ደግሞ ሂድ ጥፋልኝ ከዚህ እኔ የሆነ ነገር መስማት አልፈልግም ሂድ ጥፋልኝ ሲለው ማለት ነው። አታምነኝም አይደለ? ካላመንከኝ ይሄ ስማ ይሄ ስሙ ብሎ የሆነ የተቀዳ ነገር አሰማው ማለት ነው። ከዛ ሲያሰማው ደሊናና ካሌብ ሲሰሙት ማለት ነው በጣም ተናድዶ ወደ ቤት ሄደ። ወደ ቤት ሲሄድ ደግሞ እዛው ሳሎን ላይ ተሰብስበው ጠበቁት። ሲጠብቁት ደግሞ በጣም ተናድዶ ነው የሄደው። ካሌብ ምን ሲሉት ወይዘሮ አዜብ አሁን ውጭልኝ ብሎ ሻንጣዋን አምጥቶ ወረወረላት ማለት ነው። ካሌብ ልጄ እኔ እኮ እናትህ ነኝ፣ ለምንድን ነው እንደዛ የምታደርገው? እናትህ ነኝ እኮ እናቴማ ወይዘሮ አልማዝ ነች፣ አንቺ አይደለሽም። አንቺ እኮ እውነተኛ የዋህ መስለሽ ከእናቴ ልታጣይኝ ነው እዚህ እየመጣሽ። አሁን ውጭልኝ፣ አይንሽን ላይሽ አልፈልግም አላት። ካሌብ ልጄ ይሄ ሁሉ እያረኩት እኮ ለልጄ ስል ነው አላት እና ደሊና መጣት ደሊና ኧረ እንዴ በይው ስትላት ማለት ነው። ደሊና ደግሞ እኔ ለእንደዛ ሰው እባብ የሆነ የዋህ መስሎ እባብ የሆነ ሰው ቦታ የለኝም የምለው የለኝም ምናምን አለቻት ማለት ነው። አሁን ውጭልኝ ከቤቴ ሲላት ካሌብ ውጪ እባብ ቤት ውስጥ አይቀመጥም አለቻት ደሊና ደግሞ ማለት ነው። ከዛ ካሌብ ደግሞ በእጇን ጎትቶ ወደ ውጭ አስወጣት ማለት ነው። ከዛ እናቴ ይቅርታ የወይዘሮ አዜብ ሰምቼ ለአንቺ ስለዛብሽ በጣም ይቅርታ እያላት ነበር ማለት ነው። ከዛ በጣም ገረመኝ። ለማንኛውም ለእሷ ጎትቶ አውጥቶ ማለት ነው ለእናቱ ይቅርታ ጠይቁ። መጨረሻ ግን ምን ሊሆን ነው? ገረመኝ እኔ መጨረሻስ ምንድን ነው የሚሆነው? ከአሁንስ ምንድን ነው? ወይዘሮ አዜብ ወጣች። ደስታ ደግሞ ምን አለ? ይህ ሲነግራቸው በጣም ነው የሳቀው። በጣም ስቆ በቃ አሁን 4 እጥፍ አገኛለሁ እከፈላለሁ ተመስገን ብሎ ነው የተቀባረረው ማለት ነው። ወይዘሮ አዜብ ደግሞ ከቤቱ ወጥታ ወደ በራ ወጣለች፣ ወደ በረንዳ ወጣለች ማለት ነው። ቀጣይስ ምን ይሆናል ይሆን? እንዴት ነው የሚሆነው የሚል ውድና የተከበራችሁ የቻነሌ ቤተሰቦች ቀጣይ ምን እንደሚሆን ሁላችን አብረን እናያለን። ለቻነላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ደግሞ በላይክ ጀምሩ፣ አበረታቱኝ። ቀጣይ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ሰላም ለሀገራችን፣ አንድነት ለሕዝባችን ይስጠን። አሜን። መልካም ቆይታ